ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንግዲህ ሰሞኑን ከኢየሱስ ክርስቶስ ቤዛነት ጋር በተያያዘ አቡነ ገብርኤል የሚባሉ የሃይማኖት አባት ያስተማሩትን ትምህርት ተከትሎ እጅግ በጣም አስደሳች ነገርም እጅግ በጣም ደግሞ ነውረኛ የሆነ ነገርም እየሰማን እንገኛለን። ቤዛ በሚለው ቃል ላይ መዝገበ ቃላት ለማዘጋጀት የተዘጋጁ ይመስላል። ቤዛ በሚለው ቃል ላይ ለቤዛ ለሚለው ቃል የተሰጠ ትንታኔ የተሰጠ መግለጫ ስፍር ቁጥር የለውም። በዚህ ደረጃ በኢየሱስ ክርስቶስ ቤዛነት ዙሪያ ላይ የተሰጠው ትምህርት በዚህ ደረጃ እንግዲህ ለ1600 ዓመታት በኢትዮጵያ ውስጥ የኖረችም ቤተክርስቲያን በዚህ ደረጃ አነጋጋሪ የሆነበት ምክንያቱ እስካሁን ለኔ ጥያቄ ነው። ቤዛ የሚለውን ቃል ዝርዝር የሰጡ ወይም ደግሞ ትርጉሙን የነገሩን ሰዎች ዛሬ ነው ወይ ይሄ ቤዛ የሚለውን ትርጉም ለማስተማር ተነሳሽነቱን ያሳዩት ወይም ደግሞ ቤዛ የሚለውን ቃል ትርጉሙን ሊነግሩን የፈለጉት በዚህ ደረጃ በዚህ ሁኔታ በዚህ አስነዋሪ በሆነ መልኩ ከአንድ የሃይማኖት ተቋም ከአንድ የሃይማኖት አባት ተብለው ከሚጠሩ ሰዎች የማይጠበቁ ንግግሮች እስከሚነገሩ ድረስ ከአንድ የሃይማኖት አባት አፍ ይወጣል ተብሎ የማይጠበቅ ነውረኛ ንግግሮች ልጋጋም የሚል እንክርዳድ ዘሪ የሚል ብዙ ሌላውን ከሃይማኖት ካምፕ ውጪ የሆኑ ሰዎች የተናገሩትን ነውረኛ ንግግር ብዙ መናገር አልፈልግም። እነሱን ልፈርድባቸውም አልችልም። ምክንያቱም ማንነታቸው ስለሆነ ከማንነታቸው ውጪ ሊሆኑ ስለማይችሉ እነሱ ላይ እንዲህ ነው እንዲህ ለማለት አልፈልግም። ግን ከሃይማኖት አባቶች የእግዚአብሔርን ቅዱስ ቃል እናስተምራለን፣ ህዝብን እናቀናለን፣ ህዝብን እንመግባለን ከሚሉ የሃይማኖት አባቶች እንደዚህ አይነት ነውረኛ ንግግር መውጣቱ እጅግ በጣም አሳፋሪ ሆኖ አግኝቼዋለሁ። አባታችን አቡነ ገብርኤል የተናገሩት እንደው ብዙ ቤዛ የሚባሉ ቤዛን በብዙ አይነት አቅጣጫ ዲፋይን እናደርጋለን ብለው የሚናገሩ ሰዎች የተናገሩትን እንኳን እንቀበል ብንል እኛ አባት በትህትና በተረጋጋ መንፈስ በአባታዊ መንፈስ የእግዚአብሔርን ቃል በክርስቶስ ኢየሱስ ቤዛነት ዙሪያ ትክክለኛ የሆነ የመጽሐፍ ቅዱስ ትምህርት ነው የሰጡት። የኛ አባት ጥፋት ፈጽሞ ሊታየኝ አልቻለም። በዚህ ቤተክርስቲያን ውስጥ እጅግ ከመጽሐፍ ቅዱስ ያፈነገጠ ነውረኛ ትምህርቶችን በአደባባይ ላይ የሚያስተምሩ ሰዎች አሉ። የሚያስተምሩ የሃይማኖት አባት የሚባሉ ሰዎች አሉ። ለምሳሌ ከመቤታችን ቅድስት ድንግል ማርያም ከሌለች መንፈስ ቅዱስ የለም፣ እግዚአብሔር አብ የለም፣ ክርስቶስ የለም የሚሉ ሰዎች። እንዲሁም ደግሞ ለምሳሌ ዘበነ የሚባሉት መምህር መቤታችን ቅድስት ድንግል ማርያም ክርስቶስን ኢየሱስን አምጥታ ጣና ላይ አጠበችው፣ ኮቲባ የምትባል ሴትዮ እንዴት የጌታዬን እናት እንዴት ተናገረ በጥፊ ላሳርሽው የሚሉ ጅራቱም ራሱም የማይታወቁ ተረቶችን የሚያወሩ ሰዎች እያሉ በእኛ አባት ላይ የተከፈተው ዘመቻ እጅግ በጣም ገርሞኛል። እስካሁን ድረስ አነጋጋሪ በመሆን ቀጥሏል። እንደገናም ደግሞ የቁም እስረኛ በሚመስል ሁኔታ ባሉበት በመኖሪያ ቤታቸው ተገድበው እንዲቆዩ የተደረገበት ሁኔታ አለ። ምን ማለት ነው ይሄ ነገር? ጌታ ኢየሱስ ቤዛ አይደለም ወይ? ጉልላቴ ነው፣ መሰረቴ ነው፣ ቅጥሬ ነው ብላ የምትሰብክ
ኦርቶዶክስ ተዋህዶ ማለት ኦርቶዶክስ ቀጥተኛ መንገድ ማለት ነው። ተዋህዶ ቃል ስጋ ሆነ ማለት ነው። ስሟ ራሱ ስያሜዋ ራሱ ክርስቶስን የሚገልጥ ቤተክርስቲያን በዚህ ደረጃ ክርስቶስን ስለ ክርስቶስ የተሰበከውን ቃል ለመቃወም መነሳት እጅግ በጣም አስገራሚ ነገር ነው። እጅግ በጣም አስደናቂ ነገር ነው። እመቤታችን ቅድስት ድንግል ማርያም ቆይ ጌታችን መድኃኒታችን ኢየሱስ ክርስቶስ መርጧት ከሷ ባይወለድ ኖሮ እናቃት ነበር እንዴ? እመቤታችን ቅድስት ድንግል ማርያም እኮ በነበረችበት ዘመን እኮ ብዙ ደናግላን የሆኑ ልጃገረዶች እኮ ነበሩ። ከነሱ መካከል እሱን ስለመረጠ እሱ መጥቶ ስላደረባት ነው ያወቅናት። እሱ መጥቶ ባያድርባት ኖሮ እናቃት ነበር እንዴ? ጌታችን እመቤታችን ቅድስት ድንግል ማርያም እኮ ፍጡር ናት፣ ሰው ናት እኮ። ከአዳምና ከሔዋን እኮ ነው የተገኘችው። እንዴት አድርገን የምንቆጥራት? እንዴት አድርገን የምናያት? መንፈስ ቅዱስ በእሷ ላይ መጥቶ እኮ ከአዳምና ከሔዋን የተላለፈውን ኃጢአት እኮ ስለጋረዳት ነው ኢየሱስ ክርስቶስ ከእሷ ንጹሕ ሰው ሆኖ የተወለደው እንጂ በራሷ ምንም ያመጣችው ነገር የለም። እያንዳንዱን ስራ የሰራው እግዚአብሔር ነው። ታዲያ ይህንን ነገር እንዳናስተውል ማን ነው አዚም ያደረገብን? ማን ነው ያጨለመብን? ይህን ቀላል ነገር እንደዚህ ያወሳሰብ ነው። ለምንድን ነው እንደዚህ መያዣ እንደዚህ ለያዥ ለገናዥ እስከምናስቸግር ድረስ እንደዚህ አይነት መበጣበጥ ውስጥ ለምን ተገባ? ኧረ እግዚአብሔር ማስተዋል ይስጠን። እግዚአብሔር ምሕረት ያደርግልን። እግዚአብሔር አይኖቻችንን ይክፈት። የቃሉን ብርሃን ይስጠን። የእግዚአብሔር ምሕረት ይድረስላችሁ ከማለት ውጪ ምን ልል እችላለሁ? እጅግ በጣም ልቤ ተጎድቷል። እጅግ በጣም አዝኛለሁ። የጌታ የኢየሱስ ክርስቶስ ሰላምና ምሕረት ከናንተ ጋር ይሁን። ኮፒ ሼር እያደረጋችሁ ለሌሎች ሰዎች እንዲደርስ አድርጉ። ኮሜንትም ካላችሁ ጻፉልኝ። ጌታ ኢየሱስ ይባርካችሁ። ሰላም ሁኑ።